የበርሊን ከተማ እምብርት አሁን የሴቶች የግማሽ ማራቶን ውድድር የመጨረሻው ኪሎ ሜትር ላይ ደርሰናል። እንደምትመለከቱት ኢትዮጵያዊቷ ልቅና አምባው ውድድሩን በብቸኝነት እየመራች ትገኛለች። ከጀርባዋ ይከተሏት የነበሩ የኬንያ አትሌቶች አሁን የሉም። ድንቅ ሩጫ ልቅና አምባው ታሪካዊውን የኢንተር ሊንደን ጎዳናን እያቋረጠች ነው። ፊቷ ላይ ምንም አይነት ድካም ምልክት አይታይባትም። ፊት ትንፋሿን በሚገባ ተቆጣጥራ በረጅም እርምጃዎች ወደፊት እየከሰከሰች ነው። በሺዎች የሚቆጠሩ ተመልካቾች በሁለቱም በኩል ቆመው ከፍተኛ እልልታና ጭብጨባ እያበረታቷት ነው። ልቅና የመጨረሻውን የድል መስመር ለማቋረጥ ጥቂት ሜትሮች ብቻ ቀርተዋታል። ሰዓቱ እየቆጠረ ነው። የበርሊን ግማሽ ማራቶን ታሪክ በአዲስ መልክ እየተጻፈ ነው። አዎ ልቅና አምባው የበርሊን የግማሽ ማራቶን የ2026 አሸናፊ ሆናለች። በጣም አስደናቂ ሩጫ፣ አስደናቂ ፍጥነት፣ አስደናቂ አቅም የታየበት የበርሊን የሴቶች ግማሽ ማራቶን ውድድር በልቅና አምባው አሸናፊነት ተጠናቋል። እንደምታዩ ከጮቄ ተራራ ስር ከምትገኘው ድጎ ጽዮን ወጥተው ዓለምን ያናወጡ በዓለም አደባባይ የኢትዮጵያን ስም በክብር ያስጠሩ ሰንደቋን ከፍ ያደረጉ ሁለቱ እንቁዎች ኢትዮጵያዊቷን አትሌት የኢትዮጵያ አትሌቲክስ ፌዴሬሽን ግልጽ በሆነ በደል ከብሔራዊ ቡድን ሲገፋት፣ እሷ ግን በራሷ ጽናት ያለ ፌዴሬሽኑ ድጋፍ ዛሬ በዓለም የ5000 ሜትር የዓለም ቁጥር 1 ሆናለች። ይቺ ድንቅ ሴት ልቅና አምባው ትባላለች። ጮቄ ስር ከቢቡኝ ተነስታ በአውሮፓ የሀገር አቋራጭ የጎዳና ላይ ውድድሮች ላይ እጅግ አድካሚ ትግል በማድረግ ራሷን ያሳደገች የጽናት ተምሳሌት ናት። ከጀርባዋ ልብ የሚሰብሩ ውጣ ወረዶችን አልፋለች። እነሆ አብራችሁን ከቆያችሁ እንነግራችኋለን። ምዕራብ ጎጃም ዞን ቢቡኝ ወረዳ ድጎ ጽዮን ከተማ። ይህ የጮቄ ተራራ መገኛ የሆነው አካባቢ በከፍተኛ ከፍታው በቅዝቃዜ አየር ንብረቱ የሚታወቅ የምስራቅ አፍሪካ የውሃ ጋን ነው። ከዚህ ምድር የፈለቁ ሁለት አትሌቶቻችን ልቅና አምባውና አለሽኝ ባወቀ የመጀመሪያ የሩጫ እግራቸውን የተከሉት ከዚህ ነው። በአሁኑ ወቅት በዲያመንድ ሊግ ውድድር እያንጸባረቁ ይገኛሉ። በዚያ የቅዝቃዜና አስቸጋሪ መልክዓ ምድር ውስጥ በየቀኑ እየሮጡ የተገነቡት እነዚህ የሀገር ኩራቶች ጽናትን ከጮቄ ተራሮች ተማሩ። ከነሱም ጀርባ ለአትሌቲክሱ እድገት ትልቅ አስተዋጽኦ ያደረጉት አሰልጣኝ ታዲዮስ አወቀ ሚና በእጅጉ ሊመሰገን የሚገባው ነው። ልቅና አምባው ደግሞ በአውሮፓ የሀገር አቋራጭ የጎዳና ላይ ውድድሮች ራሷን ያሳየች የጽናት ተምሳሌት ሆነች። የልቅና አምባው ፈተናዎች ከብሔራዊ ቡድን መገፋት እስከ አባት ህመምና ህልፈት። የልቅና መንገድ አልጋ ባልጋ አልነበረም። በ1989 ዓ.ም የተወለደችው ልቅና በዓለም አቀፍ ደረጃ ከፍተኛ ሰዓት እያስመዘገበች እንኳን በኢትዮጵያ አትሌቲክስ ፌዴሬሽን በኩል ለዋና የዓለም ሻምፒዮናዎችና ለኦሎምፒክ ውድድሮች በተደጋጋሚ ትቀነስ ነበር። ይህም መገፋትና ችላ መባል ለአንድ አትሌት ትልቅ የስነ ልቦና ስብራት ነበር። ስልጠናዋን ወደ ስፔን አዛውራ ከስራ አስኪያጇና የትዳር አጋሯ አልቤርቶ ጋርሺያ ጋር መስራት ብጀምርም በሰነድና ቪዛ መዘግየት ምክንያት ስፔንን ወክላ እንዳትወዳደር ወይም በነጻነት እንዳትንቀሳቀስ አደረጋት። በትውልድ ሀገሯ የመወዳደር እድል በማጣቷ ምክንያት እስከ 2028 የሎስ አንጀለስ ኦሎምፒክ የኳታርን ዜግነት ለመቀየር ጥያቄ እስከ ማቅረብም ደርሳ ነበር። ከወራት በፊትም በህመም ምክንያት አልጋ ላይ ሆና የሩጫ ህይወቷን እንዳበቃላት ይነገር ነበር። ከሁሉ በላይ ደግሞ የምትወደው አባቷን በሞት ማጣቷ በህይወቷ ትልቅ ሀዘን ነበር። ያንን የሀዘን ወቅት አልፋ የአባቷን ምስል በክንዷ ላይ በመነቀስ እያንዳንዱን ሩጫ ለአባቷ መታሰቢያ እያደረገች በጽናት ቀጠለች። ሰኔ 4 ቀን በጣሊያን ሮም በታዋቂው የዳያመንድ ሊግ የ5000 ሜትር ትራክ ላይ 10 ኢትዮጵያውያን በአንድ ላይ ተሰልፈው ነበር። ሁለቱ የቢቡኝ አለፍ ሲልም የኢትዮጵያ ኩራቶች ከነዚህ መካከል ነበሩ። ውድድሩ እጅግ ፈጣን የነበረ ቢሆንም ከጮቄ ተራሮች ጽናትን የተማሩ ሁለቱ አትሌቶች ሳይደናገጡ የፊት ለፊቱን ስብስብ ተከትለው ሮጡ። የመጨረሻው 100 ሜትር ቀጥታ መስመር ላይ ሲደረስ ግን በዓለም መድረክ ላይ የነበረው ሰፊ ውድድር ሙሉ በሙሉ በሁለቱ የድጎ ጽዮን ልጆች መካከል ወደሚደረግ አስገራሚ ፍልሚያ ተቀየረ። አለሽኝ ባወቀ ያላትን ኃይል አውጥታ አስገሰግስ፣ ልቅና አምባው ደግሞ በበሰለ አጨራረስ ብቃት ወደፊት በመግባት በአስገራሚ ሁኔታ ውድድሩን ተከታትለው አጠናቀቁ። ልቅና አምባው በ14 ደቂቃ ከ18 ሰከንድ ከ41 ማይክሮ ሰከንድ የ2026 የዓለም ምርጥ ሰዓትና የግል ምርጥ ሰዓቷን አስመዘገበች። ሁለተኛ በሰከንድ ስብርባሪ ልዩነት በ14 ደቂቃ 18 ሰከንድ 54 ማይክሮ ሰከንድ አለሽኝ ባወቀም የግል ምርጥ ሰዓቷን ሰብራ ሁለተኛ ወጣች። ሌላኛዋ
ኢትዮጵያዊ ፍሬወይኒ ኃይሉ እጅግ ፈጣን በነበረው በዚህ ውድድር ላይ የራሷን የህይወት ዘመን ምርጥ ሰዓቷን በማሻሻል በ14 ደቂቃ በ18 ሰከንድ በ94 ማይክሮ ሰከንድ ሶስተኛ ደረጃ ማጠናቀቅ ችላለች። ከእነሱም ጀርባ ሌሎች 4 ኢትዮጵያውያን ተከታትለው በመግባት ሀገራችን ከአንደኛ እስከ 7ኛ ያለውን ደረጃ ሙሉ በሙሉ እንድትቆጣጠር አድርገዋል። ከእነሱም ጀርባም ሌሎች 4 ኢትዮጵያውያን ተከታትለው በመግባት ሀገራችንን ከአንደኛ እስከ 7ኛ ያለውን ደረጃ ሙሉ በሙሉ እንድትቆጣጠር አደረጉ። ዛሬ ላይ ልቅና አንበው በዓለም አትሌቲክስ መረጃ መሰረት በሴቶች 5000 ሜትር የዓለም ቁጥር 1 ደረጃ ላይ ትገኛለች። በጎዳና ሩጫ የዓለም ቁጥር 2፣ በአገር አቋራጭ ደግሞ የዓለም ቁጥር 3 ናት። በቅርቡ የበርሊን ግማሽ ማራቶንን በ1 ሰዓት ከ05 ደቂቃ ከ7 ማይክሮ ሰከንድ ማሸነፏ ይታወሳል። ልቅና አንበው የ28 ዓመት ወጣት ስትሆን በአገር አቋራጭና የረጅም ርቀት በመሳተፍ ትታወቃለች። 1500፣ 3000፣ 5000፣ 10000፣ 5 ኪሎ ሜትር እና 10 ኪሎ ሜትር እንዲሁም ግማሽ ማራቶን በመሳተፍ የምትታወቅ ድንቅ አትሌት ናት። ኢትዮጵያን በዓለም አትሌቲክስ ሻምፒዮናና በኦሎምፒክ መድረክ ስሟን ከፍ አድርጋ የማስጠራት አቅምም አላት። ሌላኛዋ የሀገሯ ልጅ ባለሽኝ ባወቀም እምቅ አቅም ያላት አትሌት ናት። በሮም በተካሄደው የዳይመንድ ሊግ ውድድር ከልቅና ጋር አንገት ለአንገት ተናንቃ ሁለተኛ መውጣት ችላለች። ከ800 ሜትር እስከ 3000 እና 5000 ሜትር በስፋት የምትሳተፍባቸው ውድድሮች ናቸው። የሁለቱ አትሌቶች ታሪክ የሚያስተምረን ነገር ቢኖር አለመታከት፣ የግል ጥረት እና ጽናት ከየትኛውም ችግር ሊያስቆመን እንደማይችል ነው። ባልተመቻቸ ቦታ ነገን አሻግሮ በማየት የምናደርገው ተከታታይነት ያለው ልፋት መጨረሻ ውጤታማ እንደሚያደርገንና ለሌሎችም ተስፋ እንደሚሰጥ ያመለክታል። ሁለቱን የሀገራችን እንቁዎችና አሰልጣኝ ታዲዮስ አወቀን እያመሰገን እንኳን ደስ አላችሁ እንላለን። ከወደዳችሁት ላይክ ማድረጋችሁን አትርሱ። ለተጨማሪ ስፖርታዊና አነቃቂ ታሪኮች ቻናላችንን ሰብስክራይብ አድርጉ። በናይ ጊዜ